እናደርጋለን። ቋሚ ሰበር ዜናችንን ግን አይናችን አናነሳ። ቋሚ ሰበር ዜናችን ሀገራዊ ትልማችንን ማሳካት፣ እናቶች እንጨት እየተሸከሙ የሚኖሩባት ኢትዮጵያ ውስጥ መኖርና አለመኖር ዲፍረንስ የለውም። ይሄን ማስተካከል ካልቻል የኢትዮጵያን ብልጽግና ማምጣት ካልቻል ከ100 ሚሊዮን በላይ ህዝብ ይዘን በድህነት መኖር ትክክል አይደለም። እነዚህ የሚደረጉ ትንኮሳዎች አዳዲስ ኢሹ እያመጡ በደቡብ በሰሜን በምስራቅም በምዕራብም የሚፈጠሩ ጉዳዮች በተለይ ለውስጠኛ ኃይሉ ያለኝ መልእክት ሁለት ነው። አንደኛ ሀገር አፍርሶ ብሔርን ከብሔር ሃይማኖትን ከሃይማኖት አባልቶ መንግስት መሆን አይቻልም። አትሊስት እንዴ ትጥፋተበተን ካልሆነ መስተቀር እያባላ መንግስት መሆን አይቻልም። የሚባላ ሀገር እኮ ሰው በግፍ እየገደልክ ንብረት እያወደምክ ኦቨርናይት ይሄ ቁስል አይሽርም። የሞተው እኮ ሰው ቤተሰብ አለ። ሁለተኛ እኛ ለጉርሻ ስንጣላ ለጉርሻ ስንጨቃጨቅ መስዋብ እንዳይሰረቅብን ሌሎች እንደሚሉት እርስ በርስ ይባላሉ የፈለጉትን አያሳኩ ምርቱን ጉዳይ የምታሳኩ ሰዎች ቆም ብላችሁ እንድታስቡ ነው ምክሩ። ቆም ብላችሁ አስቡበት። እርግጠኛ ሆኜ የምነግራችሁ ኢትዮጵያ የጀመረችውን ታሳካለች። ሚሞት ማለፍ የማይገባቸውን ሰዎች መስዋዕት እንዲከፍሉ ባናደርግ ጥሩ ነው የሚሆነው። አሁንም ደግሞ በርቀት እንትና ተነስ እንትና ተቀመጥ የሚሉ ሰዎች አሉ። ለነሱ ያለኝ ምክር በርቀት ተነስና ተቀመጥ ድል አመጣ ያቅም ወደፊትም ድል ያመጣ። በተለይ ከሃጫሉ ሁንዴሳ ሞት ጋር ተያይዞ አመጽ መቀጠል አለበት የምትሉ ግለሰቦችና ቡድኖች ቢያንስ የሃጫሉ መንገድ መከተል አለባችሁ። ኑና ግንባር ቀደም ሆናችሁ እየሞታችሁ ታገሉ እንጂ መጥቶ የሚያሰልፈው ኃይል ፊት ለፊት ሆኖ ራሱ ዋጋ እየከፈለ ትግሉን ማካሄድ ይችላል። አያምርም። ፋሽኑ አልፏል። መቼም አታሸንፉም። አይጠቅምም። ለዚህ ነው ከዚህ ቀደምም በስደት ከሀገር በመውጣት የሚደረግ ትግል ለድል አያበቃም፣ እዚህ ሆነን ከውስጥ መታገል አለብን የሚል አቋም የተያዘው ማሸነፍ በዚያ መንገድ ስለማይመጣ ነው። እና ርቀት ላይ ሆነን ቢያንስ በጀመርነው መንገድ ግለሰቦች መስደብ ምናምን ጥሩ መቀመጫውን እያፈረሰ ለሀገር ይታገላለሁ የሚል ኃይል ሞኝነት። ኢትዮጵያን ለማፍረስ የሚደረግ ሙከራ ጥንቃቄ ቢደረግ። ጉጂ፣ ቦረና፣ ምዕራብ ወለጋ አካባቢ ተብሎ የተነሳው ጥያቄ በመጀመሪያ ጉጂ በፌስቡክ ነው የሚነገረው እንጂ ከቦታ ቦታ የተንቀሳቀሱ ሰዎች የሚገሉ የሚያቃጥሉ ሰዎች አሉ። እነሱ ከቦታው ስፋት አንፃር በጣም በርካታ ኦፕሬሽን ወስዶ ለማጥራት ሙከራ ተደርጓል። ወደፊትም በዚያው መንገድ ይቀጥላል። ለነዚህ ኃይሎች መንግስት ያለው ሀሳብ ምን ነው የሚለው? መንግስት ከመጀመሪያው የጋበዘው እኮ ሰላም ብሎ ኑ ተመለሱ ሰላማዊ መንገድ እንጂ ሙሉ በሙሉ ሰላም የወሰነ ኃይል ካለ በመንግስት በኩል የነበረው ዝግጁነት በተደጋጋሚ የተነገረ ነው። አዲስ ነገር አይደለም። የኦሮሞ ህዝብ የፖለቲካ ትግል ያስፈልገዋል ብዬ አላምንም። እድሜን በሙሉ ለኦሮሞ ህዝብ ትግል የታገልኩ ሰው ነኝ። በታገልኩበት ዘመን የሚያስፈልገው የትግል ስርዓት አሁን ያስፈልጋል ብዬ አላስብም። የኦሮሞ ህዝብ ነፃ ወጥቷል። ማሰብ አትችሉ የሚባሉ ነገሮች ተሰባብሮ አልቀዋል። አሁን የሚያስፈልገው ብልጽግና ነው። ኢትዮጵያ ውስጥ ያለው ትግል ከአፍሪካ ትግል ጋር ይመሳሰልብኛል። ለወላይታም አይጠቅምም፣ ለጉራጌም አይጠቅምም፣ ለማንም አይጠቅምም። ውሸት ነው። ለራሱ የሚጠቅም ራሱን የሚያከብር ከሌሎች ጋር በኩልነት ለመኖር የሚያስብ የኢትዮጵያ ህዝቦች ወንድማማች ነው ይጠቅመኛል ብሎ የሚያስብ ሌላ ብሄር ያለ አይመስልም። ካለም ስተት እኔ የኦሮሞ ህዝብ ነፃ እንዲሆን እኩል እንዲሆን ወጥቶ ሰርቶ እኩል ሊጠቀም አምኜ የታገልኩ ሰው ነኝ። ግን የኦሮሞ ህዝብ ሌላውን እንዲጎዳ እንዲጫን አስቤም ታግዬም አላውቅም። ከወንድሞቹ ጋር በጋራ
መቀየር ይችላል የሚል ሙሉ እምነት ነው ያለኝ። በዛ መንገድ ነው ይሄን ያለው። አሁን ዝም ብሎ ሐሳብ ሳይመጣ ዝም ብሎ እንደዚህ አይነት ወሬዎች አሜቶች እያመጣን ህዝቡ ወደዛ ወደዚህ ብናደርግ የኦሮሞን ህዝብ ድል ወደ ኋላ እንመልሳለን እንጂ ምናስገኘው ጥቅም የለም። በቅናት መንፈስ መስከር ጥሩ አይደለም። ይሄ ከኦሮሞ ባህል ውጭ ነው። ብዙ ሰዎች መጀመሪያ ኦሮሞ ጠቅላይ ሚኒስትር መሆን ይችላል ወይ አይችል ነበር ጥያቄው። መሆን ሲቻል ከተቻለማ እኔ ያለው እንዴት እሱ የሚል በሽታ ጥሩ አይመስለኝም። ጥሩ የሚሆነው ሰከን ብሎ ጊዜ ወስዶ የኦሮሞ ህዝብ ያገኘውን እንትን ለማግኘት 100 ዓመት ታግሏል። አሁን ፈርሶ ላይ ለ100 ዓመት መቆየት የለበትም። በሰከነ መንገድ በምርጫ የኦሮሞ ህዝብ የፈለገውን ሰው ፒክ ማድረግ ይችላል። የአማራ ህዝብ የፈለገውን ፒክ ማድረግ ይችላል። ትግራይ የፈለገውን ፒክ ማድረግ ይችላል። ችግር የለውም። ግን ጥላሸት እየቀባን ክህደት እየፈጸምን ከሆነ ግን ትግሉ ወደ ኋላ ይመልሰዋል እና አያዋጣም። ስለዚህ ለማንኛውም ታጋይ ነኝ የሚል ሰው ሁላችሁም እንደምታውቁት ጠቅላይ ሚኒስትሩ ጥቁር ነው፣ ነጭ ነው፣ ቀይ ነው፣ አፍንጫው ጎባጣ ነው። መንግስት ሪያክት አድርጎ አያውቅም፣ ጠይቆ አያውቅም። በስድድብ ምክንያት ዲሞክራሲን ወደ ኋላ አንመልስም የሚል አቋም ስለነበረ አሁን ግን በሀገር ተመጣ። ኢትዮጵያን ማፍረስ ለማንም የማይፈቀድ መሆኑን በደንብ መገንዘብ ጥሩ። አይፈቀድም። እኛ እየመራን እኛ በህይወት እያለን የኢትዮጵያ መፍረስ አንፈቅድም ለማንም ቢሆን። ማንም ሰው ከኢትዮጵያ በታች ነው። ይሄን አክብሮ መሄድ አስፈላጊ ይሆናል። ይሄ ካልሆነና ጦርነት ነው መፍትሄው፣ ሰላም አያስፈልግም፣ ዲሞክራሲ አያስፈልግም የሚል ከሆነ ደግሞ ህግ የማስከበር ስራ የሚሰራ ይሆናልና እንደዚህ አሁን ያለው የሰከረ ፖለቲካ፣ በቅናት ላይ የተመሰረተ ፖለቲካ፣ ኦሮሞን የከፋፈል ፖለቲካ፣ ኢትዮጵያን የከፋፈል ፖለቲካ አይጠቅም። ኦሮሞ አንድ ነው። ከሌሎች የኢትዮጵያ ወንድሞቹ ጋር በአንድነት ኢትዮጵያን ይገነባል። ይሄ ነው የትግል መንገዱ። የሚቀጥለውም ይሄ ነው። መከፋፈል ለጠላት እንጂ ለማንም አይበጅም። ውጊያ አያስፈልግም፣ ግጭት አያስፈልግም። አሁንም ለግጭት የሚያዘጋጁን ኃይሎች ብዙ ናቸው። የሆነ ቦታ ተቀምጠህ ትግል ምናምን ቀረክ ወደዚህ አይነት ፋሽን። አንተ ሳትሞት ሰው ሞቶልህ ማሸነፍ የሚባል ነገር የለም። አንተ ጓራ ተደብቀ ሰው እያባላህ የሚባል ነገር የለም። ፊት ለፊት ወጥተህ አስፈላጊውን ዋጋ እየከፈልክ አንተ ከወደቅ ከአንተ ጋር የአንተን ዓላማ የሚያነግብ አንድ ሰው ተነስቶ ትግል ይቀጥላል። በዛ አግባብ ያ ኃይል አሸናፊ አይሆንም። በዛ መንገድ አይሸነፍም። ማሸነፍ የሚችለው ሰብሰብ ብሎ በሰላምና ጦርነት ሳይሆን በሰላም መንገድ ብቻ ሀሳብ አደራጅቶ ህዝብ አሳምኖ ማሸነፍ ይቻላል። በጦርነት ድሮም አልቻልንም፣ ወደፊትም አይቻልም። በጦርነት መግደል ይቻላል፣ ማፍረስ ይቻላል፣ ማጥፋት ይቻላል። ማሸነፍ ግን አይቻልም። ይህ ለአቤል ደም የሚጠየቀውን ጥያቄ መመለስ ከባድ ነገር፣ የሚቀጥል ነገር። ደም ዝም ብሎ ማፍሰስ ጥሩ ልምምድ ስላልሆነ ቢቀር ጥሩ ነው የሚል ነው መንግስት ያለው ሀሳብ። በዚሁ ቢያዝ ጥሩ ነው።